ኢላም ሚዲያ ላይ ራሱ አምጥቼ ማውራት የራሱ ለኔ ያሳፍራል እንኳን እንዳንድ ሀገር መሪ ቀርቶ ማለት ነው ከዚህ በፊት ሰምተዋል የኛ ወታደሮች በሳንጃ ነው እነሱ የተደፈሩት በወንድ ነው የኛ ወታደሮች ግን በሳንጃ ነው ይላል አው ምንም ሚኒንግ የለው ትርጉም የለው ዝም ብሎ የመጣለትን ነው ለክርክር እንኳን የሚጋብዝ አይደለም ከዚህ በፊትም እንደዚህ ተናግሯል ነው ዛፍም እንደተክለው ለነሱ ጥላ እንዲሆን ነው ይላል ለሟቹ ሰው ነቀለህ ዛፍ በመትከልህ ለሟቹ ምንድነው ቤኔፊቱ ምንድነው ጥላ የሚሆን ያኒ even logically እነዚህ አይነት ነገሮችን ለማርጠርጠር ሰውነት ይገፈትራል because logical አይደለም ወይም ከአንድ ሰው ይናገራል ብለ እንኳን አይደለም ትልቅ ስልጣን ከያዘ ቀርቶ አይደለም እንደው መንገድ ላይ ካለ እንኳን በቅዠት ዓለም ላይ ከሚኖር ግለሰብ የማትጠብቃቸው ቃላቶች ነውና የአብይን ኢኮኖሚ ስታስብ አብይን ማየት ነው አብይ ቅዠት ውስጥ ህልም ውስጥ ያለ ነው ለሱ አዲስ አበባ ከተብለጨለጨች በቃ ሀገር ሰላም ነው ብሎ የሚያስብ እኮ አጼት 4 ኪሎ ከተብለጨለጨ 4 ኪሎ ላይ ጥይት ካልተሰማ በጣም ሌላው ሀገር ሰላም ነው ሌላው ክፍለ ሀገር እጅግ ጸጥታና ሰላም የሰፈነበት ብሎ ማሰብ አጠገቡ ያሉ ባለስልጣኖች ቦርጫቸው ካበጠና ከተገቡ የኢትዮጵያ ህዝብ ሁሉ ጠግቧል ብሎ የሚያስብ ሰው እዚህ አይነት ቅዠት ውስጥ የገባ ሰው ነው እንግዲህ ኢኮኖሚን የምንለው የኢትዮጵያን ኢኮኖሚ ስናስብ አብይ ምን እያወራ ነው ካልክ ምላሹ ይሰጣል ቅዠቱን እያየ ነው ዛሬ ለመናገር አንዳንድ ጊዜ ራሴን መንግስት ነኝ ብሎ ሲናገር እንደ መንግስት እንደ መሪ እንደ ጠቅላይ ሚኒስትር ብሎ እነዚህን ቃላት ሲጠቀማቸው ራሱ ሽምቅቅ ነው የምለው ብዙ ጊዜ ምክንያቱም ያንን ለመናገር የሚያስችል ስብናም አቅምም ችሎታም ምንም ነገር አንዳንዱ እኮ በሆነ ነገር የሆነ ነገር ይኖረዋል ከምንም ነገር የሌለም ነገር ግን በአጋጣሚ እንደው ቻገር ጥሎባትና ፈርዶባት እጁ ላይ ወደቀች እንደው መንግስት ነኝ ጠቅላይ ሚኒስትር ነኝ ብሎ አፉ ሞልቶ ሲናገር ራሱ እጅግ የሚያሳፍር ነው ለማንኛውም እንደው ዘሪሁን ምን እንደው አንድ ወደኋላ ላይ መጨረሻ ላይ ጥያቄ ያደርጓለሁ ኮዲው ግን ያስብክበት እንድትቆይ ነው ከዚህ ሰውዬ ምንድነው አንድ መልካም ነገር ልንጠቅስለት የምንችለው በኢኮኖሚው በጸጥታው በአጠቃላይ በኢትዮጵያዊነት በሀገረ መንግስቱ በዲፕሎማሲው በብዙ መስኮች እንደው አንድ እርምጃ ወደፊት ብለን ልንጠቅሰው ምንችለው አንድ ነገር አለ ወይ አብዛኛው ወደ ኋላ ብዙ እርምጃ ነው ይርነው ሀገሪቱን ፍጹም ደካማ ያደረጋት ሰው እንደሆነ ምንም ጥርጥር የለውም ይሄን በተለያዩ ዳታዎች ኢትዮጵያ ላይ በሚታየው ኡነታ አረጋግጦ መግለጽ ይቻላል እስቲ ወደ ኋላ ላይ እንደው ምናልባት እንደው አንድ የሆነ ልትገልጽለት የምትችለው መልካም ጎን ካለ ልትነግረን ትችላለህ እስቲ ኢኮኖሚው ላይ እንቆይ አሁን ምን ሰማው ነገር በጣም ከባድ ነው እንግዲህ የዓለም አቀፉ የገንዘብ ድርጅት IMF እጅ ጠምዝዞ ፖሊሲ ያስቀይሯል እና አብይ አህመድ ሀገር በቀል ፖሊሲ ነው በእኛ ጥናት በእኛ አቀደን ምናምን የሚሉት መደለያና መሸንጊያ ቃላቶቹን እንተውና አንድ አመት ጠብቁን አንድ አመት እንንገራገጫለን ከአንድ አመት በኋላ ግን ምንድነው ወደ ላይ ከፍ ብለን እንወጣለን አንድ አመት ግን እንደምንም እንከካለ መስከረም ላለቀ አንድ አመት በዚህ በድህነት አብይ አመት ባመጣው በዚህ በከፋ የኢኮኖሚ ፖሊሲ ምክንያት የኢትዮጵያ ህዝብ ዋጋ እየከፈለ ነው ያለው ስለዚህ ምንድነው ከዚህ በኋላ ሊነግረን የሚችለው ሁሉም ነገር ወድቋል ከስሯል እንግዲህ የኢትዮጵያ ንግድ ባንክን ለማዳን ነው የሚልም ነገር ተነግሮን ነበር ይሄው አሁን እንደምንሰማው 450 ቢሊዮን ብር ገደማን የከሰረው ባንኩ ነገ ከነጎዲያ ሊዘጋና ሊጠፋ እንደሚችልም አንዳንድ ጥናቶች ያሳያሉ ስለዚህ ምንድነው ከዚህ ሰው ይሄ የኢኮኖሚ ፖሊሲ አተረፈ ይያለ በየጊዜው የሚያደነቁራል የአብይ ምናልባት አንድ ነገር ከሌሎች አባገነኖች የኮረጀው ነገር ቢኖር ፕሮፓጋንዳን ሁሉ ጊዜ ከቀኙ አርጎ መጓዙ ነው እስከሚደክመን እስከሚሰለችን ድረስ አንድ ነገር ላይ ያደክማል ኢትዮጵያ ኢኮኖሚ አድጓል ኢኮኖሚ የሚኖር ነው እንጂ የሚወራ አይደለም አክቹአሊ ምትኖረው ነው በህይወት የሚታይ የሚተረጎም ነው ዝም ብሎ ኢሉዥን ነገር አይደለም ኪስ ውስጥ የሚፈተሽ ቦርሳ ውስጥ የሚፈተሽ ጎተራ ውስጥ የሚፈተሽ የሚታይ ወይ ማሳ ላይ የሚታይ ነገር ነው አብይ ግን ይሄን እንዳታስብ ነው መፍጠር የሚፈልገው በፕሮፓጋንዳ ብዛት ዜጎችን ማልከም ማሰልቸት ሶስሰለች ጥያቄ ምን እንዳትጠይቅ ነው
በቃ እየተራብክ እንኳ ኦኬ የዛሬን ብቻ ልኑር አይነት ብለህ እንድትኖር ማደንዘዝ መቻል ሰው ዜጎች ጠያቂ እንዳይሆኑ ይቺ አይነት ስትራቴጂ አለች። ምናልባት ወደ ኋላ እንመለስና 97 አካባቢ ላይ ያው ፖለቲካው በጣም ሰማይ ደርሶ ነገሮች እንዳይሆኑ በሆነበት ወቅት ተቋሚዎችን ሁሉ እስር ቤት ካስገባ በኋላ ወያኔ አንድ ያደረገው ስትራቴጂ ደግሞ ምንድነው? ኤፍኤም ሬዲዮ ጣቢያዎች ይሁኑ ቴሌቪዥኑ ሙሉ ለሙሉ በቃ ጠዋት ገና ለቁርስ ስትነሳ የሚጠብቅህ የስፖርት ዜና ብቻ ነው። እግር ኳስ መጥፎ ሆኖ አይደለም፣ መዝናኛ ነው። ብዙ ዜጎች የሚከታተሉት ነው። በተለይ እግር ኳስ ሰው በራሱ ፋት የለው፣ ነገር ግን ሌሎች ነገር እንዳታስብ ያደርጋል ሚዲያው። ምክንያቱም ሌላ አማራጭ ሚዲያ የለም። በየጊዜው ይደበድቡት ነበር። ቴሌፎን መስሪያ ቤትም ስትሄድ የኔ ብጤውም ጋር ስትሄድ ሻይ ቤቱም ስትሄድ በቃ ወሬው እግር ኳስ ነው። because ሰዎች እንዲሰላቹ ታደርጋቸውና ሌላ አጀንዳ እንዳይኖራቸው ሌላ ሀገራዊ አጀንዳዎች ላይ እንዳይሆኑ ፖለቲካው ላይ እንዳይሆኑ አብይም ይሄ ነው። የአብይ ደግሞ የከፋው ነገር ምንድነው? ጀስት በሆነ ኢሉዥን ውስጥ ነው። እውቀት አይደለም የሚሰጥህ ወይም ደግሞ ለክርክር የሚጋብዝ ሐሳብ አይደለም። የአቅም የለውም፣ ችሎታውም የለውም፣ የሞራል ችሎታውም የለውም። ይሄ ሰውዬ ጀስት ያንን ቅዠቱን መስጠት ነውና መደጋገም የሆነ ያለው እንግዲህ ቀደም ሲል የጠቀስካቸው ራሱ መለኪያዎች ብታመጣ ያለንም ዝግጅት የማዋቀር ለውጥ ሳይኖር በኢኮኖሚው ላይ ባንኮች ሳይዘጋጁ ወይም ደግሞ በአጠቃላይ የነፃ ገበያው የሚፈልገው መደብ ሳይደላደል የውጭ ምንዛሪ ፍሎት እንዲሆን ወይም ደግሞ በነፃ ገበያው እንዲወሰን ብለው ወሰዱ። ያ ብር ስለሚፈልጉ ነው እንጂ አልተዘጋጁም፣ ፕላን የላቸው። ለነሱ ቀላል ይመስላቸው ኦኬ ቢችን ብር ከወሰድን የምንፈልጋትን ነገር እናስፈጽማለን ወይም ደግሞ የወሰድነው የብድር ጉዳይ ቢያንስ እንኳን ለወራት እንዳይነሳ ይሆንብናል ወይም ደግሞ የተበደርነው የመክፈያ ጊዜ ስለደረሰ ቢያንስ እሷን ማስታገሻ የሆነ ብር እናገኛለን። በቃ የሱስ ማስታገሻ አይነት ልክ እንደሚወስድ አይነት ሰው ማለት ነው። ዛሬ 50 ብር ከሰጠው በቃ እሷን ነው ሱሱን ማስታገስ ነው የሚፈልገው። ነገ ህይወት ምን ይሆናል፣ ነገስ ምን እቅድ አለኝ፣ ላይፌ ምን ይመስላል የሚለው አያስቡም። ጀስት ላይክ የአብይ ኢኮኖሚ ሱስ ውስጥ እንዳለ ነው እንቅስቃሴያቸው። ዛሬ ችግር ደርሶባቸዋል ወይ ብድር ይፈልጋሉ ወይም ደግሞ ለፕሮፓጋንዳ ስራቸው የሚሆን መብለጭለጭ አዲስ አበባ ላይ መስራት ይፈልጋሉ። በቃ ያችን ሱስ ለማስታገስ አክቹአሊ የብልጭልጭ ሱስም ያለባቸው ይመስለኛል። ሶ ዳይሬክትሊ ሱስ ነው ለነሱ። ሶ እሱን ማየት የሚያረካቸው ሰዎች ናቸው። ሶ ኢኮኖሚን የሚጫወቱበት በእነሱ ሱስ ልክ ነው። ሶ ይሄኛውም ገንዘብ ሲወስዱ ምንም አይነት እቅዶች ወይም ደግሞ የሚመጣውን ገንዘብ ምን አይነት ፕሮጀክቶች ላይ እናውላቸዋለን ወይም ደግሞ ይህ ገንዘብ የተወሰደው በምን ያህል ጊዜ ሊመለስ ይችላል፣ የኢኮኖሚክስ መዋቅሩ ይሄንን ለማስተናገድ አዲሱን ለውጥ ለማስተናገድ ዝግጁ ነው ወይ? ምንም ሐሳብ የለም። ስለዚህ በኋላ ላይ መጣፊያው ማጠሩን የምትመለከተው አሁን ብሔራዊ ባንክ እንኳን ነፃ ገበያ የሚለውን ነገር አይደለም ለስሙ ነው የሚጠቀሙት፣ ማደላደል ጀመሩ። ለምሳሌ ዛሬ በገበያ ውስጥ $100 ሚሊዮን ቀርቧል። ሰው የምንሸጥበት ዋጋ ይሄ ነው፣ አንተ ባንክ ይሄን ያህል ትወስዳለህ፣ ይሄን ያህል። ይሄ ማደላደል ነው እንጂ ነፃ ገበያ አይደለም። ተመልከት እንኳን ራሱ የሚወድቁበት ምን ያህል እንዳልተዘጋጁ እንኳን የሚያሳይ ነው። ነገር ግን ይሄን መልሶ ማንን ጎዳ? የራሱን ብሔራዊ ባንክን ኤንድ ደግሞ ከእንደገና ንግድ ባንክ ብዙ ጣጣ አለው። አይ ቲንክ ራሱ ብቻውን የቻለ ፕሮጀክት ወሬ ነው የሚሆነው። ልክ በልማት ባንክ ላይ የደረሰው አይነት ጣጣ ነው የደረሰበት። ያላግባብ የመንግስትን ትከሻ ተማምነው የዘመኑ ሰዎች የወሰዱት የገንዘብ መጠን አለ፣ ያለምንም መያዣ ወይም ዋስትና የተወሰደ ገንዘብ አለ። እንደዚሁም ደግሞ ከብሩ ለውጡ ጋር ተያይዞ ይሄ ትልቅ ባንክ በሀገሪቱ ውስጥ ትልቁ ባንክና ዋን ኦፍ ዘ ኦልደስት ምንም ሳይዘጋጅ የስትራክቸር ለውጥ ሳያመጣ ዱብዳን የሆነበት ከውጭ ምንዛሪው ጋር በተያያዘም ሌላ ኪሳራ ውስጥ እንዲያስተናግድ ሆኗል። ሪፍሌክሽን የምታየው እንግዲህ የአብይ ቅዠት በሌሎችም ኢቭን እንኳን ራሳቸውን ለማስተዳደር እቅድና ደንብ ያስፈልጋቸዋል የሚባሉ ትርፋማ ለመሆን ምክንያቱም ኢኮኖሚ ውስጥ ለመቆየት ቢያንስ ባንኮች ትርፋማ መሆን አለባቸው። ትርፋማ ለመሆን ደግሞ እቅድ ያስፈልጋቸዋል።
ኢቭን ትርፋማ እንኳን ለመሆን እቅድ የሚያስፈልጋቸው ባንኮች በአብይ ቅዠት ውስጥ ምን ያህል እንዲመሩ እንዳደረጋቸውና ንግድ ባንክ አሁን ለገባበት ጦስ ውስጥ እንደከተተው ደግሞ መመልከት ይችላል። በአጠቃላይ ስትመለከት የአብይ ኦፍ ኮርስ ቅዠት ነው፣ ግን ደግሞ ብቸኛውና የስልጣኑ የመጨረሻው አካል በመሆኑ የሚወስናቸው ውሳኔዎች ሁሉ በእያንዳንዱ መስሪያ ቤት ገብተው ዛሬ የምታየውን ቀውስ ሁሉ ፈጥሯል። በደህንነቱ ላይ የምታየው ወይም በኢኮኖሚ ላይ የምታየው ወይም በአጠቃላይ የኢኮኖሚ ባለ የፖለቲካ ማህበራዊ ቀውሶቻችን ላይ የምታየው የአብይ መገለጫዎች። ማህበራዊ ህይወቱን እንኳን ከተመለከት አብይ በጣም ደፋር ሰው ነው። ደፋር ነው ሴት አይን አውጣ፣ ይሄ እናቶቻችን አይን ቀርጥፎ የበላ የሚሉት አይነት ሰው፣ አይን ቀርጥፎ የበላ አይነት ሰው እፍረት የሚባል የለውም። ወይም ከማህበራዊ እሴቶቻችን አንዱ የሚባለው ምን ይሉኛል ይሉኝታ የሚባል ነገር ምናልባት በጣም ጎልቶ አደባባይ ላይ የወጣው አብይ ስልጣን ላይ ሲወጣ፣ ምሳሌ እናቴ ሰባተኛው ንጉስ ትሆነኛለች። አይን ያወጣው ውሸትና ቅጥፈት ነው፣ እፍረት የሌለው ይህን በጓደኞቹ መካከል እንኳን እንደው ለቀልድ ብለ የማታወራቸው ይላል። እኔ እኮ ኢህአዴግ ውስጥ ሆኜ እኮ ለኦነግ ሁሉ ታገል ነበር ይላል። ለኢትዮጵያ ህዝብ እኮ ታገል ነበር፣ ለሲአይኤ መረጃ ሰጥ ነበር ይላል። በቃ አይን ቀርጥፎ የበላ ውሸት ነው ራሱን ለመካብ የሚያርግ። ይሄ መንደር ውስጥ እንኳን ያሉ የመጨረሻ ጠጅ ቤቶች እንኳን ቁጭ ብለህ ማታወራቸው ወሬዎች፣ ለጨዋታ እንኳን ብለህ ማታወራ ወይም ለቀልድ ብለህ ማታወራ ተመልከት። ይሄ አይን ቀርጥፎ የበላ ማንነት በማህበራዊ ህይወታችን ውስጥ ደግሞ ተመልከት። አሁን ሶሻል ሚዲያው ምን ይመስላል? ምንድነው እየተወራ? በሃይማኖት በኩል ወይ በትዳሩ ተመልከት፣ ወይም ደግሞ ዛሬ ልጆች ቲክታክ ብለው ወይም ፌስቡክ ላይ የሚጽፏቸው እንትን በቃ በሬ ወለድ እፍረት አለመኖር ነው። በቃ ደፋር ሁንና ዝም ብለህ ህይወት መብላት መጠጣት ከቻልክ ይሄ ይሉኝታ የምትለው ወይም ደግሞ ከማህበራዊ እሴቶቻችን አንዱ የምትለው ይሄ ማፈር ወይም ደግሞ መጥፎ ነገር በአደባባይ ላይ መስራት እኮ ነውር ነው የሚወገዝ ነው የሚለው ነገር እየጠፋ መጣ። የላላና ምን እያደረግነው መጣ? በቃ ኖርማላይዝ ወይም ደግሞ ደንብ እያደረግነው ልክ እንደ አንዱ ማህበራዊ ደንብ አድርገነዋል። ሰዎች እንዳፈዳጋቸው አሁን ራቆታቸውን ሶሻል ሚዲያ ላይ እየወጡ ቢጨፍሩ ማንደነግጥ ሆነ። አብይ ከፈጠራቸው ቀውሶች ውስጥ አንዱ ነው። ኢኮኖሚው ላይ ብቻ ነገ ምናልባት ለዘመናት የሚወስድብን ማህበራዊ ቀውስ ነው። አብይ እንዲህ አይነት ደፋር ነው። ምክንያቱም ልጆችም የሚማሩት እሱ ስልጣን ላይ ሲወጣ 10 ዓመት 11 የሆኑት እንኳን 16 17 ሆነዋል። በቃ ደርሰዋል። ሞዴላቸው እሱ ነው። አይን አውጣ ውሸታ መሆኑን አይተውታል። ስልጣን ይዟል። ምንም ማንም የነካው የለም። እናቴ በ7 ዓመት ንጉስ ትሆናለህ ብለዋል። ኦኬ አሁን ንጉስ ትሆናለህ ትርጉም የሌላቸው ነገር ግን በቃ እፍረተ ቢስ ስለሆነ ብቻ የሚያወራቸው እነዚህ ልጆችም ያንን ነው የተማሩ የሚመጡት። በቃ እፍረት ማጣት፣ ይሉኝታ ማጣት፣ ሰው ጥያቄ የለኝም፣ ሰው ወላጅም ማያፍሩም፣ ጓደኛም ማያፍሩም፣ ወይም ጎረቤትም ማያፍሩም፣ ወይም አጠቃላይ የማህበሩ እሴት ቢናደም ግድ የሌላቸው ዜጎች እንዲሆኑ ተገደዋል። በአጠቃላይ ባለው የፖለቲካ ስራ አብይ በዚህ መልኩ ነው እየቀረጸ ያለው። በማህበራዊ ህይወቱ ላይ ቀውስ እንዲመጣ፣ አይን አውጣ የሆነ ማህበረሰብ እንዲፈጠር፣ ይሉኝታ የሌለው በኢኮኖሚው ላይ ምንም እቅድ የሌለው ባፈተተው የሚሄድ ጀስት በአንድ ሱስ ላይ የተጣበቀ አይነት ሰው የሚያደርገው ባህሪዎች መገለጫው የሆነ ኢኮኖሚ። በነገራችን ላይ ገበያውም እንደዚህ እየሆነ ነው። ምሳሌ ዛሬ የጠየቀው ኮምፒውተር ዋጋ 1000 ነው ለምሳሌ ብንል 1000 ብር ቢሆን ዋስትና የለህም። ነገ ስትመጣ 2000 ሊባል ይችላል። አስበው፣ ያው ኮምፒውተር እኮ ምንም የተለወጠ ሸጤን ጊዜ። የአብይ ኢኮኖሚ ይሄ ነው አንዱ መገለጫው። አብይም ይሄ ነው የሚያወራ ዛሬ ኢትዮጵያ ኢኮኖሚ በ10% አድጓል ያለ ዛሬ አውርቶ ነገ ደግሞ ከአፍሪካ አንደኛ የሆነ ኢኮኖሚ ነው ይላል። በሁለተኛው ይሄ ቁጥሩ እንዴት ነው ያደገው? ያው ኢኮኖሚ እኮ በአንድ ቀን ውስጥ ምንም የተካሄደ ነገር ያ ደግሞ ሪፍሌክት የሚያደርገው ገበያው ላይ ነው። ነጋዴው ስለምን ኬር ያደርጋል? ጠቅላይ ሚኒስትሩ ኬር ካላደረገ ለዚህ ሀገር ነጋዴው ለትርፍ የቆመው ነጋዴ ለምንድን ነው ለሸማቹ የሚጨነቀው? ስለዚህ ዛሬ 1000 ብር ሊሸጠው ያሰበውን ነገር ነገ ሲነጋ አይ የመብራት ዋጋ ጨምሮብኛል ሊል ይችላል። 2000 አርጎ ሊጠብቅ ይችላል። ከልካይ እንዲህ አይነት ኢሞራል የሆኑ ነገሮች ከማህበረሰቡ ሴቶች የወጡ ነገሮች ሁሉ አብይ እንዲፈጠር ምክንያት እና አብይ በብዙ ሬንጆች ነው በብዙ መልኮች የሚገለጽ ነው። በማህበራዊ፣ በፖለቲካው እንደዚሁም በኢኮኖሚው ላይ ፖለቲካውንም ከተመለከት ያው እፍረት የለም። ዛሬ
ጠመንጃ ይዘው ሲዋጉ የነበሩ ሰዎች ንጉስ ለቢብሮን ምን እናስገባ የሚሉ እንደነ ጌታቸው አይረዳ አይነት ሰዎች መጥተዋል። ኤንድ የሚያሳዝነው ኖርማላይዝ አድርገን እነዚህ ሰዎች መጠየቅ አለባቸው በህግ ምናምን የሚል የለም። አይ ፖለቲካ እኮ እንደዚህ ነው በቃ ተስማምተው እየሰሩ አይደል እንዴ ነው you see ኖርማላይዝ ወንጀልን ኃጢያትን ጥያቄነትን የሚጨፈልቅ አይነት ስርዓት እየተፈጠረ ስለዚህ ነገም ሌላው ገሎ ይመጣና ከአብይ ጋር ከተስማማ ችግር የለውም እንዴ ፖለቲካ አይደል እንዴ ከአብይ ጋር ተስማምቷል ለምን ይጠየቃል ለምን ፍርድ ቤት ይገባል so ኢፍትሃዊነት የማህበረሰቡ መገለጫ እንዲሆን ያደርጋል so በሁሉም ዘርፎች ካየኸው በኢኮኖሚው በፖለቲካው እንደምን በተከሰናቸው ማህበራዊ ዘርፎችን አብይ ህይወት ዘርቶ ይታያዋል የሱ ማንነት ሪፍሌክት ይሆን እቅድ የሌለው አይን ቀርጥፎ የበላ ሐሳብ ዕውቀት የሌለው ጀስት ባፈተተው የሚኖር 4 ኪሎ ሰላም እስከሆነችለት ሁሉ አገር ሁሉ ሰላም ነው ብሎ የሚያስብ አይነት ትውልድ ወይ ማህበረሰብ እንዲኖርም እያደረገ ነው እንደው ዘሪውን አሁን እንግዲህ ኢትዮጵያ ዋጋ እየከፈለች ነው ያለችው በዚህ ሰውዬ ምናልባት በልጅነቱ የጎደለው ነገር ሊኖር ይችላል ያላየው የሚመኘው ይኖራል ማናችንም የልጅነት ታሪክ አለን የልጅነት ህልም አለን ግን ያንን ህልም ይዘን ወደ ሀገር መሪነት ሲመጣ የሀገር ጉዳይ ሌላ ጉዳይ ነው ህልምን በልጅነት ያመለጠን ሁሉ መታሳካበት አይደለም አብይ አህመድ ይሄንን አጋጣሚ ድህነቱን የቦጣትነቱ ያመለጣቸውን ብዙ ያላገኛቸውና የሚቆጭባቸው ነገሮች ከቋንቋ አጠቃቀሙ ጀምሮ ያኔ በዛን ወቅት ላይ በዛ በድህነት በዛ በጣም በከፍተኛ ችግር ውስጥ በነበረ ጊዜ አስተሳሰቡ የተቀረጸባቸው ነገሮች በሙሉ እንዳለ ነው ቤተ መንግስት ይዟቸው የገባውና የዛ መገለጫዎችን ነው ያያየን ያለ ነው ለማንኛውም ዋጋ እየከፈለች ነው ሀገር አሁንም አብይ አህመድ እንደ ስኬት ነው የሚያወራው ሰሞኑን ክቡር ገና የጻፉትን እንደዚሁ አንድ ጽሁፍ ያያየን ነበር ስለ ቀለም ቤት መቀባት አንስተው ቤቶችን በሙሉ አንድ አይነት ቀለም ቀቡ ተብሏል የሚቀቡት ቤቶች በጣም የሚገርም የሚፈርሱት ጭምር ነው ሊፈርሱ በእቅድ የተያዙ ቤቶችንም ጭምር ለጊዜያዊነት ምናልባት የቀናትና የወራት እድሜን የተሰጣቸው ይፈርሳሉ እነሱን ጭምር ቀለም ገዝታችሁ ቀቡ ተብሎ በጣም በከፍተኛ ችግር ውስጥ ነው ያለው የከተማው ህዝብ ነው አንደኛ ይሄን ነገር ማሰብ ያለበት ቀለም የሚገዛው የሚያቀርበው ኩባንያ የማን ነው ይሄን ሁሉ ቀለም በኢትዮጵያ በመላ ነው በነገራችን ላይ አዲስ አበባ ብቻ አይደለም ስለዚህ የኢኮኖሚ ተጠቃሚ የሚያረጋቸው ሰዎች አሉ ዘረፋው በጠቅላይ ሚኒስትሩ ቢሮ በልዩ ሁኔታ በተቋቋመ መልኩ ነው የሀገሪቱ እየተጋጠች ያለችው ስለዚህ ዝም ብሎ ያብይ ቅዠትም ብቻ ሳይሆን ሙስናም ዘረፋም አለ ይሄንን ነገርስ እንዴት ነው ሀገሪቱ እኮ በቃ ምንድነው ነገ ከነጎዲያ ምን ላይ ልትወርቅ ትችላለች ነገ ከነጎዲያ እንደው አሁን ትውልድም የለም ኢኮኖሚውም የለም ትውልዱ ያው ትምህርት እየተማረ አይደለም ከፍተኛ የትውልድ ክፍተት ነው የተፈጠረው ኢኮኖሚው የለም የሚያሻግር ነገር የለም ሁሉንም በያጥሩ መሳሪያ አስታጥቆ የሰፈር ሚሊሻና የጎበዝ አለቃ በየቦታው ጉልበተኛ የሆነበት ሁኔታ ነው ያለው እንደ ሀገር አለን ለማለትም የሚያሳፍር ነው ስለዚህ አሁን ከዚህ አንፃር ምን ልናይ እንችላለን እንደተባለው የ2026 ሪፖርት ከፍተኛ ቀውስ ከፍተኛ አለመረጋጋት ከሚከሰትባቸው ሀገራት ኢትዮጵያ አንዷ ናት ተብሏል አብይ አህመድ ግን የሚያወራው ሌላ ነው 2023 2040 2050 ነው ቁጥር ይጠራል ህልሙን ቅዠቱን ይናገራልና ይሄን ነገር ዝም ብለን እያየን ነው ተው የሚለው የለም አብረው እያበዱ ነው አብረው እየቃጁ ነው እዛ መንደር ያሉትና ይሄንንስ እንዴት ታየዋል ፈሪ ጠያቂ ያልሆነ የፖለቲካ ኤሊት ሲፈጠር ይሄ ይከሰታል ምናልባት አብይ መምጣት አንድ ነገር ያሳየ ነገር ቢኖር የኢትዮጵያ ፖለቲካ ኤሊት በራሱ ላይ እጅግ መስራት እንዳለበት ለመጣው ሁሉ የሚንበረከክ ለመጣው ሁሉ ባለስልጣን አቤት የሚል ራሱን ለማስገዛትና ሳይማር ያስተማረውን ማህበረሰብ ለመርገጥ በጣም ዝግጁ መሆኑን በአብይ ያየን ይመስላል አብይ ይሄንን እንደው በማሳየቱ አይ ቲንክ እንደው አንድ ጥሩ ነገር ልንመዘግብለት እንችላለን
የምታከብራቸው የምታደንቃቸው ምሁራን በሀሳብ ነፃነት ያምናሉ ብለህ የምታስባቸው ግለሰቦች በዜጎች የመብረጥ መብት ላይ ጥሩ አቋም አለ ብለህ የምታስባቸው ምሁራን ወይም የፖለቲካል ኤሊት ሲንሸራተቱ ተመልክተናል። በጣም ከሚያሳዝነው ነገር ይሄ አንዱ ይሄ ነው። ዳትሜስ ጥቅም የሚባል ነገር አለ። ዛሬ እኔ ይመቸኝ እንጂ ነው እኔ ከሞትኩ ሰርዶ አይቀል እንዳለችው አይነት ተረት ነው የሚሆነው እና እንዲህ አይነት ምሁር ሪሊ ኢትዮጵያ ውስጥ ይኖራል ብለህ ማጠብቀው አሉ። እንዲህ አይነት ነው አልፎ አልፎ ልክ ባንዳ በትግል ጊዜ እንደነበረው ሁሉ ይሄ አይጠፋም ማለት ግን አሁን በብዛት እንደው ከሌ እንኳን ሳትል እሱን ማየት ሪሊ በጣም የሚያም እንግዲህ ኮራፕሽን የምትለው ይሄን ጨምሮ ነው። የፖለቲካል ኤሊቱ በዩኒቨርሲቲዎች የሚገኝ ምሁራን ለነፃነት ወይም ለመብት መከበር ሳይሆን ለጌታቸው ሎሌነትም ከፈቀዱ በሌላው ደግሞ ምስኪን ማህበረሰብ ወይም ደግሞ ሰራተኛ ማህበረሰብ ላይ የሚፈጠረውን መመልከት ትችላለህ። አሁን ኮራፕሽን ውስጥ ስትመለከት ኮራፕት የሆነው ማህበረሰብ ስልጣኑን ተጠግቶ ብቻ ያለውም ሰው አይደለም። ይሄ ምስኪን ዝም ብሎ ተቀጣሪ ሰራተኛ የምትለው ሁሉ ያለ ጥቅም የማይሰራ ሆኖ ምክንያቱም ስርዓቱ በማስ የፈጠረው ይሄንን ስለሆነ ወይም ደግሞ ሞዴል የሚያደርጋቸው ግለሰቦች የፖለቲካ ሳይንቲስቶች ይሁኑ ምሁራን ይሁኑ ወይም ፐብሊክ ፊገራት የምትላቸው ሰዎች ይሁኑ በአትሌቲክሱ ይሁን ወይም በእግር ኳሱ ይሁን ወይም በሙዚቃው በኪነ ጥበቡ ይሁን ያሉ ወይም እንደ ሞዴል የምታስባቸው ሰዎች ሲንሸራተቱ ካየ እኔ ማን ነኝ ነው የምትለው። በአንድ አነስተኛ ቢሮ ውስጥ 2000-3000 እያገኘ የሚኖር ሰው እኔ ማን ነኝ ነው የሚለው። እኔ ማን ያቀኛል? ስለዚህ ጉቦ በላይ ይላል። ምክንያቱም ሞዴሉ እንኳን የሆነው የኪነ ጥበብ ሰው ወይም ደግሞ የፖለቲካ ኤሊት ተንሸራቶ አብይን አምላኪ ከሆነ ይሄኛው ምስኪን ሰው ምን ግድ ይለዋል? ይሄን ነው ቅድም ያነሳነው የሞራል ልዕልና። አገሪቷ ሌሎች ሀገሮች ላይ ታይ የነበረውና በዜና ብቻ የምሰማው በፍጹም እኛ ሀገር ይመጣል ብለህ የማትጠብቀው የኮራፕሽን ማዕት ነው ያለው። ዛሬ የቀበሌ መታወቂያ እኮ ድሮ ጀስት መልክህን አሳይተው የከሌ ልጅ ነው ተብለህ መታወቂያ ትወስዳለህ። ኢቭን የቤት ቁጥርህን ያውቁታል እኮ በርቀት ምንም መረጃ ሳይኖር። አሁን እኮ ጉቦ በተወለድክበትና ባደግክበት ቀበሌ ውስጥ 50,000 60,000 70,000 ካልሰጠኩ መታወቂያ ታገኝ። በትሜስ ኢቭን የራስ ጎረቤት የሆነው እንኳን የቀበሌ አስተዳዳሪ ወይም ጸሐፊ መዝገብ ቤት በእድር የሚጋራቸውን ሰዎች ሲክርታ ያለ ተመልከት። ይሄ ነው የሞራል ልዕልና ማለት። ከየትም አይመጣም። ይሄ ደግሞ አንተ ስታከብረው የነበረ የመንፈሳዊ አባት ወይም አንተ ስታከብረው የነበረው የፖለቲካ ኤሊት ክዶ ካየህና ለአብይ ሲሰግድ ካየህ ይሄ ቀበሌ መዝገብ ቤት ኃላፊ ምንድነው ነው የሚለው። ከነፍስ አባቴ እበልጣለሁ ወይስ ከብርሃኑ ነጋ እበልጣለሁ ሊልም ይችላል። ምን ትመልስለታል? እኔ እስከማን አንሳለሁ ከሀገሪቱ ሀብት ልውሰድ ይላል። የሀገሪቱ ሀብት አጠገቡ ያለው አብሮ ነዋሪው ነው። መታወቂያ ሊወስድ ሲል 70,000-80,000 ይጠይቀዋል። ይህ ነው ማህበረሰቡ እፍረት እንዳይኖረው ኢሰብአዊነትን አክሴፕት እንዲያደርግ የሰብአዊ ድርጊቶች በቃ መከወናቸው ምን ችግር አለው? ከኔ ራቅ ብሎ ከሆነ የተገደለው አንድ ሰው በቃ ምን ኢትዮጵያ ከሆነ መሞት ቀላል ነው። ምክንያቱም መንግስትም የሚለው ይሄንን ነው። እዛ ጋር ሰዎች እየተገደሉ በሺዎች የሚቆጠሩ በአንድ ጉድጓድ እየተቀበሩ ወይም ግፍ እየተፈጸመባቸው እሱ አዲስ አበባ ላይ ውሃ ስለሚያጠጣው አጸድ ያወራል። ተመልከት፣ this much ነው የሰው ልጅ እንኳን ህይወት የሚመለከትበት። ይሄ ምስኪን ማህበረሰብ ጥሮ ግሮ የሚያድረው ምን አይነት ሞዴል አለው? ለኔ የሚያስፈራኝ ይሄ ነው። ኢኮኖሚው ስናወራ ወይም አጠቃላይ ፖለቲካ ስርዓቱን ስናወራ በማህበራዊ ህይወታችን ያመጣው ክስረት ይሄ ሰውዬ በዚህ መልኩ ነው ይችን ሀገር እየሰበረ ያለው። ሞዴል እንዳይኖር፣ ሽማግሌ እንዳይኖር፣ ሽማግሌዎችን ሲዘረጥጥ ያለ የተከበሩ የሃይማኖት አባቶችን ዘርጥቷል።
አሉ የተባሉ የፖለቲካ ሳይንቲስቶችን ዘርጥጦ አስገብሯል። የታሪክ ምሁራንን እኮ ይሄው ሰሞኑን ባየነው እንኳን ቪዲዮ አይተናል። ሲያሸማቅቃቸው ተመልክተን ተራ ጥያቄ ብቻ እንዲጠይቁ ፎከስ እንዲያደርጉ የሀገራዊ ጥያቄዎችን እንኳን እንዳይጠይቁ አድርጓቸዋል እኮ በታሪክ እኮ የታወቁ ምሁራችን። ለኔ ይሄ ነው በጣም ውስብስብ የሆነ የአብይ መምጣት። በቃ ይቺን ሀገር እንደው ቁልፉ እንኳን የቱ ጋር ነው ሰበዙ፣ የቱ ጋር በፈታው ነው ችግሩ የሚፈታው እንዳትን አርጎ ነው ነገሮች የተወሳሰቡ። ይሄ ነገር የሚያመቸው ይመስለኛል ለአብይ። ካድማ አብይ የሚፈልገው 4 ኪሎ ጸዳ ማለቷ ቤተ መንግስቱ መቆየቱ ነው የሚያኮራው እንጂ ትግራይ ላይ ወይ አማራ ላይ ሰው መገደሉ ወይ ጋምቤላ ላይ ሰው መረሸኑ አይደለም። ሰምታል ስለ ጋምቤላ ሲያወራ ነገር መጥቶ ስለ ጽድ ነው የሚያወራ። አሁን እንኳን በዚህ ወቅት ላይ ስለሞቱ ዜጎች ይተወራ የለም። ሱዳን ኢትዮጵያን ድንበር ተሻግራ ስላደረገች ሱዳን ተዋጊዎች ኢትዮጵያን ድንበር ተሻግራ ያደረጉትን ጋምቤላ ላይ አንዳች ነገር አላወሩ። በኑዌር ማህበረሰብ ላይ የተደረገውን ነገር ምንም ተመልከት። ዜጎች ናቸው፣ የኛው ዜጎች ናቸው። ይሄ ነው ሲስተማቲካሊ ኢትዮጵያ ውስጥ ይሄ ሞት፣ ግድያ፣ የሰብአዊ ድርጊት እንዳይወራ the same thing ማህበረሰቡ ሶሻል ሚዲያ ላይ ስትመጣ ቲክቶክ ላይ ምናምን ነገር በምን ጥምድ አድርገውታል ማህበረሰቡ። በቃ በብልጭልጭ ነገር በምግብ ቤት ማስታወቂያዎች ወይ በቲቪ ማስታወቂያዎች በመዝናኛ መድረኮች ወይ ህፃናትን መድረክ ላይ በማምጣትና በማጨቃጨቅ ተራ የግለሰቦች የፍቺና የጋብቻ ወሬዎችን በማጉላት ይሄ ሲስተማቲክሊ እኮ እየተሰራ ያለ ነው። ስለዚህ ትጠመዳለህ በቃ ምንም ርካሽ እንድትሆን እንደ ሰው እንዳታስብ ስለሞቱት የሰብአዊ ድርጊት ስለሚፈጸምባቸው ዜጎች ወይም ስለሚገደሉት ህፃናት ወይም ስለሚደፈሩት ሴቶች እንዳታወራ። በቃ ፎከስ ወይም ትኩረት እዚህ ላይ እንዲሆን አለ። ይሄ ነው የአብይ በጣም ትልቁ ሰይጣናዊም ስራ ይሄ ነው። ክርስትናውም በእስልምናውም የምታከብረው ሰው እንዳይኖር። እኔ እንደው ከኢኮኖሚው በላይ ምናልባት ኢኮኖሚ ድካም ይጠይቃል፣ ሊመለስ ይችላል። ማን መልሰው ግን አሁን በዚህ ልጆቻችን ላይ የተዘራው ይሄ ግዴለሽን ለሰዎች ሰብአዊነት ማጣት፣ እፍረሽ የለሽ መሆን፣ አይና ወጣ ብልግና መድረክ ላይ ማየት፣ እነዚህ ነገሮች በምንድን ነው የምናስተካክላቸው? እንደውም የሚያስፈራኝ ኢኮኖሚ ጥሩ ባለሙያ ጥሩ መሪ ባገኘው ወቅት እቅዶችን ታወጣለህ፣ ፕላን ታወጣለህ፣ ያሬ ሪሶርስን ትመለከታለህ፣ እንደን የተቻለህን ትታገላለህ፣ በብድርም በማህበረሰቡም ጥንካሬ። ግን የሚከፋው ነገር ይሄ ችላ ባይ ሶሳይቲ መገደልን የተለማመደ ማህበረሰብ መራብ መጠማተስ ኦኬ ብሎ የሚያልፍ አይነት ማህበረሰብ ግን መፈጠሩ እሱ የበለጠ ያስፈራኛል። ጊዜም የሚወስደው ለማስተካከል እሱ ይመስለኛል። መሳይ ምናልባት ጥያቄን ካገኘው ዘሪሁን እንግዲህ ቀደም ሲል ያቆየሁትን ጥያቄ በመጨረሻ አድርጌ እንግዲህ የመጀመሪያ ቀን ዳግም ከጠፋ በኋላ ያገኘው ዛሬ ስለሆነ መደበኛውን የመረጃና የትንታኔ መድረካችንን በሚቀጥሉት ቀናት በአንዱ ቀን ተገናኝተን እንደዚሁ በወቅታዊ ጉዳዮች ላይ እናወራለን። አሁን የኢኮኖሚ ጉዳዮችን እያነሳን ነው እየተወያየን የቆየ ነው ከአብይ አህመድ አንጻር። እስቲ ቀደም ሲል ያነሳሁትን የማጠቃለያ ጥያቄ ላድርገው። ከአብይ አህመድ አንድ የምጠቅስለት ነገር ይኖር ይሆን? እንደው በጣም ስስታም ሳንሆን ወይም ደግሞ የግድ አብይ አህመድ ስለምንጠላው ወይም በመጥላት እንኳን በማንነቱ ሳይሆን በሚሰራው ስራ ነው እንደው አንድ የምንጠቅስለት የለም? ይሄ ሰው እኮ እውነት ለመናገር አንዳንዴ የሚደግፉት ሰዎች ራሳቸው በእነሱ ጫማ ውስጥ ሆነን እንመልከተው። እንደው ምን አግኝተው ነው ይሄን ሰውዬ ለአንድ ቀን ስሙን እየጠሩ እንኳን ውለው የሚያድሩት የሚል ጥያቄ ይጭርብኛል። ምንድን ነው ይሄን ሰውዬ ልደግፍ የሚያስችል አንድ ነገር አለ? እንደው በአንተ በኩል ሊጠቀስ የሚችል ካለ እስቲ እናንሳው። በጣም እንግዲህ አብይ የሚደግፉ ሰዎች ጋር ሁልጊዜም ቀደም ሲልም አሁንም ደግሞ ነገሮች እየከፉ በመጡበት ወቅትም ማነሳቸው ነገሮች ማንም ሲያነሱልኝ የምጠቅሳቸው ብዙ ጊዜ ቤትም ቁጭ ብዬ ሞክሬዋለሁ። ሊስት ልክ እንደምታረገው የራስ ኦኬ በጀት ይሄ ነው ምናምን ብለህ እንደምታውጣው ችግር ይሄ ነው ወይ ምንድነው ብለህ ራስን ኢቫሉዌት ታደርጋለህ ወይም ትገመግማለህ። እና አብይ ላይ ሪሊ ጨለምተኛ ነኝ። ምክንያቱም አብይ ጋር ፐርሰናል ትውውቅ የለንም ወይም ይሄን ቀማኝ ምናምን የምትለው አይነት ሰው አይደለም። ኢትዮጵያዊ በመሆኑ ምንም ጥያቄ የለኝም። ኢትዮጵያዊነት ጥያቄ የማነሳበት አይደለም። ግን አንድ መሪ ስል መለኪያ አለኝ ብዬ አንድ አርቲስትን ልወድ እችላለሁ ብለህ ተነስተው ኦኬ ከሌ ዘፋኝ እኮ ቆንጆ ነው ትላለህ አይደል? በቃ ቆንጆ ለአንተ ምንም ክርክር ውስጥ አይገባም። ምክንያቱም ጥላሁን ወድጄዋለሁ ብለህ ምንም አይነካም አይደለ? እዚህ ኦኬ ዘሪሁን መብቱ ነው መውደድ ትላለህ።
አንተ ላትወደው ብትችል የሚገርም አይደለም it's a preference ጉዳይ የምርጫ ጉዳይ የቴስት ጉዳይ መሪ ግን የቴስት አይደለም ወይ ቁመቱ መልኩ ወይ ብሄሬ ብለህ